የሰላም ሰፈር ነዋሪ እድር አባል የሆኑ ሊቀመንበር ወደዚህ መጥቶ አጠር ያለችው ንግግር ያደርግልናል። አቶ ጆሃር እንደሚታወቁ ቀን ሌሊት ሳይል ዳገት ቁልቁለት ሳይል ገደል ገብቶ ዳገት ወጥቶ ለእናንተ ችግር ስል መቼም እንዴት እንደሚንቀሳቀስ እንዴት እንደሚሆኑ የሚታቁና የሚታዩ ነው። ይህንን መርሃ ግብር በዚህ መልክ እንዲከናወን ማድረግ የቻለ አቶ ጀዋር ሙሜ በጣም በወረዳችን ስም በሽማግሌው ስም በአባገዳዎች ስም በጣም እናመሰግናለን። ጀዋር ሙሜ ጀቹን ነማ አልከኒፊ ጉያ ሀለያ ሴኔ ተበበኤ ረጎ ኬሳ ሲምባሱዳፍ ወረቃዳ መጎቱማ ወሊን ተውዳን አልከኒፊ ጉያ ነማ ሆጀቱ ተውሳኒ ቤክተኒ እርጋ ገባባ ስኒፍ ደበርሳ አቺቦ ደገረ ሰከንታታ ኑቲስ እንደበርሳ አቶ ጀዋር ሙሜ የተከበሩ ወረዳ አመራሮች በሙሉ የምክር ቤት አባሎች፣ የክፍለ ከተማ ዋና ስራ አስኪያጅ ጽህፈት ቤት ኃላፊ፣ የታዋት ሰፈር ነዋሪና የአንድነት መረዳጃ እድር አባሎች በሙሉ እንዲሁም ጥሪ የተደረገላችሁ እንግዳዎች በሙሉ እኛ የአንድነት መረዳጃ እድር አባሎችና አመራሮች በአንቀጽ 16 ቁጥር 10.7 ስር በተደነገገው መሰረት የበጎ ፍቃድ የመስራት ግዴታ እንዳለበት የበጎ ፍቃድ የችግኝ ተከላዩን የጽዳቱን መንግስት የሚፈልገውን ፕሮግራም የማዘጋጀት እድሩ አመራር ጠርቶ መቅረጽ በእድሩ አንቀጽ 16 ተራ ቁጥር 10.7 ስር በተደነገገው መሰረት ከቀሩ ያስቀጣል። በዚህ መሰረት እኛ የታይዋን ነዋሪና አመራሮች ይህንን እንቅስቃሴ ወደ ትግል የትኛውም እድር ያላረገ የኛ እድር ለመስራት ዝግጁ መሆናችን እናረጋግጣለን። በዚህ መሰረት በአንደኛ ምዕራፍ የኢትዮጵያ መንግስት ያዘጋጀው የ20 ቢሊዮን ችግኝ ታቅዶ 25 ቢሊዮን በመትከል ሪከርድ የሰበረ መሆኑን እናውቃለን። በዚህ መሰረት በሁለተኛ ምዕራፍ 25 ቢሊዮን ችግኝ በመትከል በአጠቃላይ 50 ቢሊዮን ለመትከል መንግስት ቃል የገባውን እናውቃለን። እንደ አዲስ አበባ አስተዳደር ወይዘሮ አዳነች የተከበሩ ከንቲባ ወይዘሮ አዳነች አቤቤ እንዳቀረቡ በከተማችን 17 ቢሊዮን በዚህ ከሰኔ እስከ መስከረም ለመትከል እቅድ እንደያዙ ከሚዲያ የተረጋገጠ እድራችን ተቀብሎ በዚህ መሰረት አንድ ሰው 40 ችግኝ ለመትከል ቃል የገባንና ህዝባችን በጠቅላላ ጉባኤ ያጸደቀና ወደዚህ መተን በዚህ በሰኔ እስከ መስከረም 17 ሚሊዮን የተባለውን ችግኝ በአንድ ሰው 40 ችግኝ እኛ የወሰድነው አንድ ሰው 150 ችግኝ እኔ ተክላለሁ ያለው መሆኑን በአክብሮት እንድታጨበጭቡለት እጠቅሳለሁ። በዚህ መሰረት እኛ መንግስታችን በሚፈልገው መሰረት እንጓዛለን። እንዲሁም የመንግስታችን ጠንቅ የሆነው ጽንፈኝነትን በተለየ መንገድ እንታገላለን፣ እናቆማለን። እዚህ መሰረት መንግስት በሚፈልገው መንገድ ጽንፈኝነት፣ የሃይማኖት አክራሪነት፣ የብሔር አክራሪነት መሀላችን እንደ ሰፈራችን እንደማይገኝና ሌሎቹን እንደሚቃወምና የጸረ ሰላም ኃይል የሆነው እንደምንታገል እናረጋግጣለን። የሚገርም ነገር በበጎ ፍቃድ በወረዳችን ብዙ ሰዎች በጎ ፍቃድ ይሰራል። በጎ ፍቃድ የሚሰሩት በዚህ ሰፈር ነው። እንደዚሁ መንግስት በትግራይ ክልል ህግ የማስከበር አንድነት የመረጋጋት የኛ ሰፈር ህዝብ ብዙ አባሎች ሄዶ የመከላከያ አባል ሆኗል። ስለዚህ በዚህ መሰረት በዚህ ማዕከል አዲስ ሚዲያ ኔትወርክ ደከመኝ ሰለቸኝ ሳይል በዚህ መርሃ ግብር ላይ በመገኘቱ በጣም አመሰግናለሁ።
እንደዚሁም ጃፈር ማስታወቂያ ይህንን የመሰለ ዝግጅት የዶክተር አብይ አህመድና የአዳነች አቤቤ ክብርት ወይዘሮ አለምፀሐይ ሽፈራው ታፔላ በማዘጋጀቱ በጣም አመሰግናለሁ። ሀምዛ መኑር፣ ዘከሪያ ኢብራሂም፣ ሸምሱ ሬስቶራንት እንዲሁም አቶ መሐመድ ሙሳ ሐዋኖ አትላንታ ቁጥር 1 እና ቁጥር 2 ድጋፍ ያደረጉት ባለሀብቶችና ግለሰቦች በጣም አመሰግናለሁ። በዚሁ መርሃ ግብር ወደ ሰልጠና የምትሄዱት ወደ ሰልጠና ትሄዳላችሁ። የሚዲያ አካሎች እጅግ በጣም አመሰግናለሁ። አቶ ሁሴን ንግግር የሚያደርግ ከሆነ ትንሽ 1-2 ቃላት እንዲያደርግልንና ይህን መርሃ ግብር እንዲያረጋግጥልን አቶ ሁሴን ናና ትንሽ ፕሮግራም አድርግልን። ሚዲያ እዚህ በጣም አመሰግናለሁ። mukkeen gartee faayidaa qabu itti dhaabuu qabna. Galatooma isinin jenna, baay'ee isinii gammannaa jiraadha ulfaadha. በጣም ደስ የሚል መልእክት ነው ያስተላለፉት። ቢያጃይባ ተበተኒ በነገራችን ላይ የሚዲያ አመራሮችና የሚዲያ አካልን በመካከላችን ይገኛሉ። የመጡ እንኳን በሰላም መጣችሁ እያለን እስኪ በሞራል አንዴ እነኚህ የሚዲያ አካል የሆኑትን እናንተ ጉዳይ ለመቅረጽ ቀለሊ ሳይሉ ተጓጉረው የመጡ የሚዲያ አካል በመካከላችን ይገኛሉ። የሚዲያ አካል ወደፊት ለፊት መጣችሁ ይህንን እንድትዘግቡ እንጠይቃቸዋለን። ከጎቱ ዋተኮ ሸኪ ቀብኑ ከናፉ ባየ ደስ ጀዳ አማ ገረ ወጣቺት ዱፍተኒ ቡልቺፍኒ አና ገንደ ድዋ ተኮ አቦቲን አመንቲፊ ጃርሶኒን ብያ ገረ ዳቦት ዱፍተኒ ዳቦ አከኑ ቆረስተን እስንጋፈና ቡልቺፍኒ ገንደ ድዋ ተኮፊ አባን ገዳ ቡልቺ ጃርሶኒን ብያ ገረ ወጣቺት ዱፍተኒ አከ ዳቦ ቆረስተን እስንስ ጅራቶኒ ሐምሌ ዳነከኑ ሲመተን እስንጋፈቻ Nedemers. Moran የለም እንዴ? ሞራል አረ ሞራል የወረዳችን ስራ አስፈጻሚና አመራሮች የአካባቢያችን የሀገር ሽማግሌዎች አባገዳዎች እንዲሁም ሁሉም የተባበራችሁት እና እዚህ ቦታ ላይ የተገናኛችሁ ሁላችሁም በታይዋን ሰፈር ነዋሪ ህዝብ ልናመሰግናቸው እንወዳለን። ወደ ቦታችሁ እንድትመለሱ ሞራል አረ ያንሳቸዋል። ሞራል በጣም ደስ የሚል የዛሬ የችግኝ ተከላ መርሃ ግብር በጣም ደስ በሚል ሁኔታ እየተከናወነ ይገኛል። በመቀጠልም